ሰሞኑን እንጾማለን። እሱ ስለ ጾም ነው የምንጾመው። በጣም የሚገርመው ሁሉም ባይሆኑ አንዳንድ ጎረቤቶቻችን ጌታ ጾሞልናል ስለዚህ እኛ አንጾምም ይላሉ። ጌታ የጾመው እኛ እንዳንጾም ነው የሚሉዋል። ተስማማላችሁ ምመና? ጌታ ጾሞልናል የሚሉ ሰዎች ምን ጠይቃቸው ምንድነው? ጌታ ምድር ላይ ያለ ምግብ በልቷል አልበላም? አልበላም? ውሃ አስጠጥቷል አልጠጣም? እንቅልፍስ ተኝቷል አልተኛም? ስለዚህ ጌታ ጾሞልናል ብለው የማይጾሙ ሰዎች ጌታ እንቅልፍ ተኝቶልናል ብለው ማቆም አለባቸው። እንቅልፍ ለምን ይተኛሉ? ጌታ ተኝቶልናል። ምግብ ለምን ይበላሉ? ጌታ ምን ብሎልናል? በልቶል። እንዴ መርጦ ነው እንዴ? ከመሃል ጾሟን ብቻ ነው እንዴ ጾሞልናል የሚባለው? ብዙ ነገር አድርጎልናል እኮ። አራያ ሊሆነ ምሳሌ ሊሆነ ነው። ክርስቶስ በነገራችን ላይ ጾም ያስፈልጋል አያስፈልግም የሚለውን ጥያቄ አልመለሰውም፣ ዘለለው። ምን እንዳለ ታውቃላችሁ? ማቴዎስ ወንጌል ምዕራፍ 6 ላይ ጾም ያስፈልጋል ወይስ አያስፈልግም የሚለው ጥያቄ ዘለለውና ስትጾሙ አለ። ምን ስትሉ? ያው መጾማችሁማ የታወቀ ነው። ክርስቲያን ከሆናችሁማ ምን ትላላችሁ? ስለዚህ ስትጾሙ እንደ ግብዞች አትኑ አለ። መጾም ጥያቄ ውስጥ አይገባም። ራሱ ጾም ያስፈልጋል አያስፈልግም የሰይጣን ጥያቄ ነው። ክርስቶስ ዘለለውና ስትጾሙ ብሎ አፈጻጸሙ ላይ ነው ማብራሪያ የሰጠው እንጂ መጾምማ የማይቀር። የኛ ቤተክርስቲያን መንፈሳዊት ክርስቶሳዊት ቤተክርስቲያን ስለሆነች ሰበብ እየፈለገች ነው የምትጾመው። ሰበብ እየፈለገች አሁን ጌታ ጾመ ብላ ታጾመናለች። ትንሽ አረፍ ታረገና ደግሞ ሐዋርያት ጾመዋል ብላ ታጾመናለች። ትንሽ አረፍ አርጋ ደግሞ ፍልሰታ ታጾመናለች። ልክ እንዴት ነው ወላጆች ታውቃላችሁ ምግብ ሲያጎርሱ እችም ጉረስና የመጨረሻ በቃ ከዚህ በኋላ አትጎርስም የሚሉት ነገር አለ። ቤተክርስቲያን ጾምን እንደ ምግብ ነው የምትሰጠን። አንዴ ተፈታ አንዴ ተያዘ እያለች እያረሳሳች ማለት ነው። እቺ አጭር ነች። በቃ 3 ቀን ነው አይዞ ነነዌ ነው እቺም ብቻ ቀመስና ከዚህ በኋላ አትጾምም ትላለች። ወይ 3 ቀን ነው ብለህ ትጾማለህ። 9 ቀን 10 ቀን ካረፍክ በኋላ ደግሞ አብይ ጾም ብላ ትመጣባለች። የመጨረሻ እያለች ማለት ነው። የዚች ቤተክርስቲያን ልጆች ስላረገን ስሙ የተመሰገነ ነው። ለመብላት አይደለም ሰበብ የምትፈልገው ለመጾም ነው ቤተክርስቲያን። በጣም የሚገርም ነገር ልንገራችሁ። አንድ ሰው በበሽታ በጽኑ በሽታ ቢታመም በህመሙ ምክንያት መጾም ካልቻለ እንዳይጾም ይፈቀዳል አይደል? እንዲበላ። የሚገርመው ግን በሥርዓተ ቤተክርስቲያን ያ ሰው ከዛ በሽታ እንደማይድን እርግጥ ከሆነና የሚሞት ከሆነ ቤተክርስቲያን በቀረው እድሜ እንዲጾም ነው የምታረገው። እንዲጾም እስኪሞት ይብላ ሳይሆን እስኪሞት ምን ይበል? ይጾም። ጥቅሙ ስለገባት ነው። ጾም የዋዛ ነገር እንዳይመስላችሁ። ጾምን ማሪሳቅ ምን ይላታል? እማ ለጸሎት የጸሎት እናት ናት ጾም። የማይጸልይ ሰው ጸሎት የሚጀምረው ሰሞኑን ነው። ቤተክርስቲያን የማይሄዱ ሰዎች ብዙ ጊዜ ቤተክርስቲያን የሚሄዱት መቼ ነው? በጾም ወቅት ነው። እማ ለጸሎት የጸሎት እናት ነች ጾም። ወእህታ ለአርምሞ ለዝምታ ደግሞ እህት ነች። ሌላ ቀን አፉ የማይዘጋ ሰው እኮ በጾም ወቅት ዝም ይላል። ሲርበው ጸጥ ይላል። አንደበት ይዘጋል ጾም። ወእህታ ለአርምሞ ወነቃ ለአንብ የእንባ ምንጭ ነች ጾም። ሌላ ቀን ስትዘምር የማይመጣ እንባ፣ ሌላ ቀን ስትጸልይ የማይመጣ እንባ ሰሞኑን ልውጣ እያለ ያስቸግራል። እንባ ታፈልቃለች ጾም። ወጥንተ ኩሉ ገድል ሰናይት የመልካም ስራ ሁሉ ምንጭ ነች፣ መጀመሪያ ነች። የኃጢአት ፍትወትን ደግሞ ጸጥ ታረጋለች። ወታጸምም ኩሎ ፍትወታ ተዘስጋ የስጋን ምኞት ሁሉ ጸጥ ታረጋለች ጾም። በአንድ ሀገር የተፈጸመ ታሪክ ልንገራችሁ። አንዲት ሴት ባል ታገባለች እና ባሏ መርከበኛ ደግሞ ስራው ልክ እንደ አውሮፕላን ፓይለት ደርሶ መመለስ በ2 በ3 ቀን አይችልም። ስለዚህ ሄድና 6 ወር ቆይቶ ይመለሳል። አመት ቆይቶ ይመለሳል። እና እቺ ሴት እንደዚህ ስትኖር ከቆየች በኋላ ባሏ ወደ ሩቅ አገር ሄደ። ለአመት ማለት ሲሄድ የባሏ የቅርብ ጓደኛ የሆነ የባሏ ሚዜ የሆነ ሰው ደግሞ አብሯት እዛ ከተማ ላይ ይኖራል እና ይቀራረባሉ። በኋላ እቺ ሴት በዝሙት መፈተን ትጀምራለች። ባሏ በመራቁም እሷም ደግሞ ልቧን ከፍታ ነበር። ሰይጣን ደግሞ አባባሰባት። ስለዚህ ይህንን የባሏን ጓደኛ ትመኘው ጀመር። ከዛ መጨረሻ ላይ በሁኔታዎች ብታሳየው ምን ብትለው
እሱ በጣም ከሷ የበረታ መንፈሳዊ ሕይወት ስለነበረው አልተቀበላትም። መጨረሻ ላይ አፍ አውጥታ እባክህን ፈቃዴን ፈጽምልኝ እኔ በዚህ መንገድ አስባለሁ ብላ ለዝሙት ትጠይቀዋለች። ስትጠይቀው ይህ ሰው ያዝናል። ጓደኛው ነው። እሱ ደግሞ የበረታ መንፈሳዊ ሕይወት ነበረው። እንደዛ ባይሆን ኖሮ እንኳን እንዲህ ተብሎ የፈለገውን ያደርግ ነበር። ከዛ ምን አላት? ችግር የለውም ካንቺ ጋር ያልሽውን እንፈጽማለን፣ ግን አንድ የሚከለክለኝ ነገር አለ። እሱም እንደ ባሏ መርከበኛ ነው እና በመርከብ ጉዞ ሲሄድ የሆነ ጊዜ ማዕበል ተነሳ እና በዚያ ማዕበል ምክንያት ልሞት ስል ስለት ተሳሉ እና ይህ ስለት ምንድነው? ከዚህ አደጋ ካተረፍከኝ ለ21 ቀን እጾማለሁ እስከ ምሽቱ 12 ሰዓት ድረስ እጾማለሁ ብዬ ለአንድ ወር ይቅርታ እጾማለሁ ብዬ ተስዬ ነበር እና አሁን በአጋጣሚ ጾም ስለወጣ የራሴን ጾም ስለሆነ መጾም ያለብኝ አሁን ፍስግ ነው እንደምታዩ ቀጣዮቹን 1 ወራት እጾማለሁኝ እና ካንቺ ጋር በጾም ወቅት ይህን ማድረግ ስለማልችል ከፈለግሽ አብረን እንድንፈጽም ወሩን ለሁለት እንካፈለውና 15ቱን ቀን አንቺ ጾሚ 15ቱን ቀን እኔ ጾማለሁ አላት። እሺ አለች። ምን ያለ ሰይጣን ምን ሳይል አይለቅም ይባላል አይደል? እሺ ብላ እስከ ምሽቱ 12 ሰዓት መጾም ጀመረች። ሳምንት እያለ 10 ቀን እያለ ቀኑ እየቀረበ ሲመጣ መጨረሻ ላይ 15 ቀን ሲሞላው ይቺ ሴት ቤቱ መታ እግሩ ስር ወድቃ ይቅር በለኝ ሐሳቤን ቀይሬያለሁ አለች። ሐሳቧን ያስቀየራ ምንድነው? ጾም ነው። ወታጸምም ኩሎ ፍትወታተ ዘሥጋ የስጋን ምኞት ጸጥ ታደርጋለች። አሁን ሰሞኑን ሰይጣን መድረሻ አጥቷል። በነገራችን ላይ ጨንቆታል። በአብይ ጾም እኔ ቫኬሽን የሚወጣ ይመስለኛል። ግምት ነው ደግሞ እንዲህ ያለ እንዳትሉ። ለምን ከሚጾም ሰው አፍ እሳት ይተፋል። ሰይጣን አሁን ይሄን ሰሞን ጨንቆታል። ሌላ ቀን የማይጾመው ሰው ራሱ ይጾምበታል። ሌላ ቀን የማይጸልየው ሰው አባታችን ሆይ ይላል። ጨንቆታል ሰይጣን። አብይ ጾም መድረሻ ነው የሚያጣው። ችግሩ ሲፈታ አብረን እንፈታለን። ችግሩ እሱ ነው። እግዚአብሔር ሲፈታ አብሮ ከመፈታት ይሰውራል። ግን እቺን ሰሞን መድረሻ ያጣል። ኃይል የምናገኝበት ወቅት ነው ጾም፣ አብይ ጾም። በተለይ ደግሞ ለምክንያት ከጾማችሁ በተለይ እግዚአብሔር ከመጾማችን በላይ የጾምንበት ምክንያት ነው የበለጠ ደስ የሚለው። ዝም ብሎ ከምግብ ከጥሉላት መባልት ከስጋ ከቅቤ መከልከል እሱ መጽሐፍ ቅዱስ ላይ ያለ ነው፣ እናረጋዋለን። እሱ አልከለከለንም። ቅዱስ ያሬድ ግን አይንም ይጾም ይላል። ምን ይጾም? አሁን ሰሞኑን ሆዳችን ይጾማል፣ አይናችን ይጾማል ወይ? እስቲ ስልካችን ለምን አያርፍም? ሰሞኑን ስልካችን ለምን አያርፍም? ባወራ ጣታችን ስንጠነቁለው የምናመሸው ስልክ እሱም ይረፍ እኛም እንረፍ። እስቲ ባትሪውም ትንሽ ሴቭ ያርግ። አይን ይጾም። እማናየው ነገር አለ እንዴ? እንመርጣለን እንዴ ዘንድሮ? እድሜ የሚል አለ እንዴ ዘንድሮ? እምናየውን እንኳን መርጥ። ሁሉ ነገር ደግሞ ገበያ ላይ ነው። አይን ይጾም ክፉ ከማየት አለ። ጆሮም ደግሞ ይጾም። ድፈኑት በጥጥ አይደለም፣ የምትመርጡትን ስሙ። እስቲ አይናችሁ መጽሐፍ ቅዱስ ያንብብችን ስሙ። እስቲ ቅዱሳት ስዕላትን ይመልከት። መንፈሳዊ ፊልም ተመልከቱበት። ቴሌቪዥኑ ማረፍ ይበል። ስብከት ስሙበት። እንጹም በአይናችን በጆሮአችን። መዝሙር እንስማ እስቲ። ዘፈን የለመደ ጆሮአችን እስቲ ትንሽ ይቀደስ፣ ይፈወስ። እያንዳንዱ ሰውነት ይጹም። እንዲህ ሲሆን እግዚአብሔር ደስ ይለዋል። አለዚያ ግን ምን አይነት ጾም ነው የጾማችሁት ይላል እኮ ትንቢተ ኢሳይያስ ምዕራፍ 58 ላይ። እንዴት አይነት ጾም ነው የጾማችሁት? ለካ ጾሞም እግዚአብሔር ማሳዘናል። ከዚህ ሰውረ ምን አይነት ጾም ነው የጾማችሁት ይላል እግዚአብሔር። ምን አይነት ስብከት ነው የሰበካችሁት? ምን አይነት ቅዳሴ ነው የቀደሳችሁት? ምን አይነት አገልግሎት ነው ይላል ለካ እግዚአብሔር። እንደዚህ ከመባል ይሰውረ።